እኮ ረካ ምናምን ምን የለውም። እዛው ቆማ ነው የምታሰላምተው። እኔ እኮ ለሸወደ እኔ በጣም ነው እኔ መልስልሃለሁ። ወላሂ ብዙ ነው መልስልህ። ኧረ አልመለስክም። አርካኑ ሶላት 5 ነው እንዴ? አርካኑ ሶላት እሺ፣ ከምሳ ወይም አይደለም ሲታ ኢማን አይደለም፣ እንደዛ ነው አይደለም። አታውቅም። አርካኑል ኢማን 5 አርካኑል ሙስሊም 6 አይደል እንዴ? ችግር የለውም። ዝም ብለህ እስኪ ተረዳኝና ከዛ በኋላ እኔ ላይ ስህተት ስታገኝ ትናገራለህ። እሺ አርካኑል ሙስሊም 6 ነው አለ ሰውዬ ዮሐና። የት ይቀርባል? በጣም ትችላለህ ማለት እኔ አርካኑል ሙስሊም 6 ነው አይደለ? አሃ ይሰውማ በጣም ነው የቀረው። የት ነበር የቀረው? አይደል ምን ቁርአን ዋይ ይሄን ኪታብ የት ነው የቀረው? አርካኑል ሙስሊም 6 ነው። እሱ እኮ የት ነው አይባልም። እንደዚህ እንዳፈዙት ምናምን ክርስቲያን መስየክ እንዳትሸወደ እንትን ራሱ እኔ እነግርሃለሁ እኮ በሁሉ ስላወቀ አፍዣ አይደለም ባይዘው እኔ ኖርማል ነው ያለውን ነገር ነው ነግሬና ለዛም ነው ካንተ ጋር እንደው አንተን ስላገኘው ደስ ብሎኛል። ሰውራ ግን እንደ ምናልባት አጭበርብረው እንደሚመጡ እንዳልመስል በትክክል ነው መልስልህ። እሱ ከዛም በላይ መልስልሃለሁ እኔ እንትን ነው ለምን እኔ አንተን ማውራት ስላወራሁ ራሱ ደስ ብሎኛል። ለማንኛውም እሺ ጥያቄ ያካለ ጠይቅሽ። አይ ሙሉ ስለ እስልምና ሸርጡን ምናምን ነገር ከኔ ዘር ማንንም አታገኝም ክርስቲያን። ኧረ እባክህን ወላሂ አላወቅኸውም። የጠየቅኩህን እየቀለድኩብህ ነው። እሺ አይደለም አርካኑል ኢማንና አርካኑል ኢስላም ስንት ናቸው አልከኝ? 5 ነው አልከኝ። አርካኑል ሙስሊም 6 ነው አልከኝ። አርካኑል ሙስሊም የሚባል ነገር የለም በእስልምና ነው። አርካኑል ኢማን እሱ ልክ እኮ ነው አንተ። ከዛ እኔንም ደግሞ እያረጋጋ ነው መጠየቅ ያለብህ። እንትን ነው አንዳንዴ እንደ ፋውልት ይዛለህ የሆነ ቦታ ላይ ሰዎችንና እኔ ትክክለኛ ነገር ስለማቅ ማለት ነው ያንንም ስለማቅ አውቃለሁ ደግሞ ብዬ ስልህ አዋቂ አይደለሁም እኔ። እሺ ሙብጥላት ሶላት ስንት ናቸው? ሙብጥላት ሶላት ወላሂ አላውቀውም። ትርጉሙ ምን ማለት ነው? ሙብጥላት ሶላት ማለት ሙብጥላት ሶላት ሰላቱ ለጀመረ አይደለም። ከዛ እንዴት አላወቅኩትም፣ አልመጣልኝ፣ አላወቅኩትም። እሺ ፍሩድ الوضوء 5 አሁንም 5 ምን ይባላል? ኖ እዛ እንኳን ተፍሲር ውስጥ ራሱ አልገባሁም እኔ ኖርማሊ። قواعد التفسير ስንት ናቸው? قواعد التفسير ስንት ናቸው? قواعد التفسير አሁንም እኮ እሱ ኪታብ አልቀረውም እኔ እዛም ውስጥ ገብቼ እኮ እንደገና አሁን ያንን እንኳን አሁን አንተ እኮ በጣም የወደ ኖርማሊ በሸሪዓው ጥልቅ የሆነ ዕውቀት አለክ ልንገርህ። እኔ እዛ ውስጥ ደግሞ ቢያንስ የምፈልገው አሁን ኖርማሊ የሆነ ልክ እኔ አሁን ቁርአን ቀራው እንበል። እኔ ቁርአን ደግሞ ቢያንስ ቀርቻለሁ። የቀራሁትም የራሴ ዕውቀት አለኝ። የቀራሁትም ግን ግማሹ ለሰላት የሚያበቃኝ ግማሹ ነው እኮ ነው። እኔ ምን ለምን ዋሻለሁ? ግልጽ አይደለም ነግሬህ። ግልጽ እኮ ነው እሱ ምን ማወራ ግልጽ። እኔ አሁን ለምሳሌ የቀራሁት ቁርአን ወይንም በረመዳን ሰዓት እንዴት አድርጎ ለሶላት የሚያበቃኝ ወይንም ደግሞ እንደገና መልሼ በሆነ ሰዓት ላይ እስልምናን ልክ እንዴት አድርጎ ልክ አይደለም እንዳልባል እንኳን የሚያደርገኝ ነው። አረበኛ ማለት ክርስቲያን አረቦች እኮ በደንብ ያነባሉ እኮ አረበኛ። እሱ እኮ ዕውቀት እኮ አይደለም። እነሱ እኮ ለመከራከር አንተ ግማሽ ሰው ዝም ብሎ ለአመት ከ5 ወር ዝም ብሎ የሚያነብ አይደለም። አንተ ሙስሊም ብትሆን እነዚህ የጠየቅኩህን ማንኛውም ህፃን የሚያውቃቸው ጥያቄ ነው የጠየቅኩህ። እሱ ሳይሆን የአረበኛ ታዲያ ማፈዝ እኮ ነው። አሁን ለምሳሌ አንተ የጠየቀኝ ጠቅላላ ዕውቀት ምንድን ነው? ጠቅላላውን የጠየቀኝ እኮ ከቁርአን አልፌ ኪታብ ወይንም ስማር ወይንም ደግሞ ሌላ
ብሉግ ምናምን ስንማር ነው። አሁን አንተ እሺ ብሉግ ማለት ተፍሲር ወደ ተፍሲር እኮ ስንገባ ነው። ብሉግ ማለትን ማለት ነው። አሁን ያልከው ብሉግ አሁን ለምሳሌ ብሉግ አለ ምንድነው? 4 አይነት ኪታቦችን አሉ። ቆይ ችግር የለም ሙሱ ምን አለ መሰለህ እኔ የምነግርህ አይወል ያ ነገር እኮ ለእውቀት አያበቃንም። እኔ የምነግርህ ካሁን ለምሳሌ ያ ነገር ለእውቀት የሚያበቃን ሳይሆን ለእውቀት የሚያበቃን በእስልምና ሲሆን ነው። አሁን አንተ የምታወራኝ በእስልምና ሲሆን ይህን ነገር የመማር ግዴታ አለብን። ከቁርአን ተነስተን ቁርአን እንቀራና ከዛ ተፍሲር እንቀራለን። ከዛ ኪታብ ምናምን ነገር ከኪታብ ተመርና ወደ ተፍሲር ትገባለህ። ከዛ ምንድነው መፈሰር አለብን አይደል? እንደዛ እኮ ነው በልጅነታችን ምን እንደረገውና ውሱ እኔ አሁን ለምስ ነገሌ ቦርና የምር አሳዘንክሽ። እሺ ስንት አምላክ ነው የምታመልከው? እኔ አንድ አምላክ። ያ አምላክ ሞቶልሃል አልሞተልህም? የቱ ያ አምላክ የሞተልኝ? የትኛው የሞተልኝ አምላክ? እኮ የሕያው እግዚአብሔር ልጅ ነው ብዬ ነው የማምነው እኔ። ስለዚህ አምላክ ሞቷል አይደለ? ለምን አምላክ ይሞታል? ኢየሱስ ክርስቶስ አብ ቆይ እንጂ አምላክ የተባለው እንደ ጌትነቱ ነው። ኢየሱስ ክርስቶስ አምላክ ነው አይደለም? እኔ እሱን አይደለም ማምነው። እና ማን ነው የምታምነው? አብን ነው ማምነው እኔ። አብ ነው አምላክህ? አዎ። ስለ ኃጢአትህ የሞተልህ አካል የለም? አለ። ስለ ኃጢአትህ የሞተው ኢየሱስ ክርስቶስ ፍጡር ነው? አዎ። አሁንም ልነግርህ ነው ኢየሱስ ክርስቶስ ከአብ ተልኮ የሚለውን አሁን ለምሳሌ ልክ እንደዚህ እንደ ቁርአኑ እንዳወራ ነው። ከዛ እኔ ባይብሉንም በጣም እንደተረዳሁትና እንዳነበብኩት ምንም በጣም የሚወደውን ልጁን እንደላከ ገብቶሃል። ከፍጥረታት ሁሉ የመጀመሪያ የሚለውን ከዛ በኋላ መዳን በማንም የለም እሱን ልክላችኋለሁ ብሎ እሱን እንደላከና ከዛ በኋላ አምላክ ግን ያኛው አምላክ አብ ማለት ነው በጣም ቀንቶ ለምድሪቷ አዝኖ ከዛ በኋላ ምድር ላይንም ብዙ ነገር አድርጎ ይሄኛ ወንጌል የሚለው ነገር ቤዛ ምንም ቦታ ላይ የለም ብሎ ልኮ ነገ ደግሞ ዳግመኛ መልሶ እንደሚመጣ አድርጎ ዓለምን እንዳጠናቀቃትና እዛ ቦታ ላይ ልክ እንደነ ማለት እነ ጳውሎስ ላይ ዘግቶ ከዛ በኋላ ምንድነው የሆነው? ምንም አይነት ነቢይ ዳግም እንደማይመጣ እምነትም እንዳሌለ ከዚህ መጽሐፍ ውጪ የሚሰብክ የተረገመ ይሁን ብሎ እንደዘጋ ነው እኔ ማምነው እሱ። እሺ ስለዚህ ኢየሱስ ክርስቶስ የመጨረሻ ነቢይ ነው አይደለ? ከነቢይም በላይ ነው እንጂ ነቢይ እኮ እንደዚህ የለም። ነቢይ የተላከው ሁሉ ልክ ተሰቃይተው በራሳቸው እንደፈለጉ ሆነው ብዙ ነገር ሆነው ነው ያለፉት። እሱ ከነቢይም በላይ ነው። ከእኔ በኋላ ነቢይ አይመጣም ብሎ ተናግሯል ኢየሱስ ክርስቶስ። ማንም የለም የምመለሰው እኔ ነኝ አለ። የቱ ጋር ነው ከእኔ በኋላ? አባቴ እንኳን በማንም አይፈርድም አለ። ከእኔ በኋላ ነቢይ አይመጣም ያለ የቱ ጋር ነው? እሱ ኢየሱስ የቱ ጋር ነው እንዴ ብለዋል እንጂ የቱ ጋር ነው ያለው? ከኔ በኋላ ምንም አይነት ማንም ሊመጣ አይችልም ብለዋል። የቱ ጋር ነው ያለው? ማቴዎስ እንጎለ ቁጥር ምዕራፍና ቁጥር እንተስ አንድ ስልክ ነው ያዝኩት። መልሼ ላውጣለህ አወጣላለሁ። እሱ ከእኔ በኋላ ነቢይ አይነሳም አይመጣም ብሎ ተናግሯል። አሳየን። ችግር የለም። አንድ ስልክ ስለያዝኩ ነው። አሁንም አወጣላለሁ ከፈለክ። ግን ማለት ከዚህም መጽሐፍ ማለት እኔ የሆነ እሱ የማስታውሰው